ሰው በመብል ከክብር ይወርዳል፣ ጾም ደግሞ እግዚአብሔርን ያስመስለዋል ማለት እና ሰው ለምንድን ነው የሚጾመው ቢባል እግዚአብሔርን ለመምሰል ነው የሚጾመው። እግዚአብሔርን ለመምሰል ነው። ወደ አለመብላት እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ መብል መሄድ አይደለም። እየበሉ ወደ አለመብላት መሄድ፣ መብል የማያሻውን ሕይወት መኖር፣ ያለ ትካዝ መኖርን እየሰሩ መልመድ፣ እሱ ነው ጾም ማለት። ጾም የተሰጠን ለዚያ ነው እንጂ እግዚአብሔር እኛን በማስራብ ስለሚደሰት አይደለም። ወይም ደግሞ እኛን በቃ ስጋችንን እየቀጣው አይደለም። እግዚአብሔር እንደሱ ሳይሆን የሚያምርብንን እየነገረን ነው። ሰው የሚያምርበት እግዚአብሔርን ቢመስል ነው። እግዚአብሔር ደግሞ አይበላም አይጠጣም። ወደዚያ እንዲሄድ ነው የሚፈልገው። መብል በራሱ ኃጢአት ባይሆንም ክብር ግን አይደለም። ሲበዛ ግን ከክብር ያወርዳል። እና አባ ወግሪስ የተባለ የቤተ ክርስቲያን አባት ሲናገር በመጽሐፉ ምንድን ነው የሚለው? በቀን አንድ ጊዜ የሚበላ ሰው መልአክ ነው፣ በቀን 2 ጊዜ የሚበላ ሰው ደግሞ ሰው ነው፣ በቀን 3 ጊዜ የሚበላ ሰው ደግሞ እንስሳ ነው ብሎ ይነገራል። ስለዚህ ሰው ወደ አለመብላት በሄደ ቁጥር ቅዱሳን መላእክትን እየመሰለ ይሄዳል ማለት ነው። ጾም የተሰጠው እግዚአብሔርን እንድንመስል የተሰጠን ሀብት ነው። እንደዚያም ስለሆነ እግዚአብሔር በጾም ትልልቅ ጥያቄዎችን መልሷል። በጾም ትልልቅ ጥያቄዎችን መልሷል። እንግዲህ አንድ ጀርመናዊ ፈላስፋ ሲናገር ምን ብሏል? ሰው የበላውን ይመስላል ይላል። ሰው ምኑን ይመስላል ነው ያለው? የበላውን ይመስላል። ሰው የበላውን ይመስላል ብሎ ተናግሯል። ሰው የበላውን ይመስላል ማለት ምን ማለት ነው? እንግዲህ ሳያቋርጥ የሚበላ ከብት ይመስላል፣ እንስሳ ይመስላል። እየመጠነ የሚበላ ደግሞ ነቢያትን ይመስላል፣ ሐዋርያትን ይመስላል። ከዚያ ደግሞ ምግቡን ጭራሽ እየተወው ሲመጣ መልአክ ይመስላል፣ ፈጽሞ ሲተወው እግዚአብሔርን ይመስላል። ስለዚህ ሰው የበላውን ይመስላል ብሎ የተናገረው ለዚህ ነው። አዳም በላ፣ የታዘዘውን ትቶ ያልታዘዘውን፣ የሕይወት ምግብ ትቶ የሞት ምግብ በላ። የበላው ምግብ ፈራሽ እንደሆነ አዳምም እንደበላው ምግብ ፍረስ ተብሎ ተፈረደበት ማለት ነው። ምግቡ ተበልቶ የሚፈርስ የሚበሰብስ ነው። አዳምንም እንደበላው ምግብ አንተም ፍረስ አለው እግዚአብሔር። ሰው የበላውን ይመስላል። ክርስቶስን የበሉ ደግሞ ሰዎች ክርስቶስ ምንድን ነው? ሕያው ነው። ስለዚህ በከመ አነ ሕያው በእንተ አቡየ፣ እኔ በአብ ምክንያት በእንተ አብ፣ እኔ በአብ ምክንያት ሕያው እንደሆንኩ አንትሙሂ ተሐዩ በእንቲአየ፣ እናንተም በእኔ ምክንያት ሕያዋን ትሆናላችሁ ነው። እሱ የባሕርይ አባቱን አብን መስሎ ሕያው እንደሆነ እኛ ደግሞ ከሱ ሕያውነት የተነሳ ሕያው እንሆናለን። ሰው የበላውን ይመስላል። ክርስቶስ ሕያው እንደሆነ ክርስቶስን የበሉ ሰዎች ሕያዋን ይሆናሉ። ምግብ ሙት እንደሆነ ሙት ምግብ ብቻ በመብላት የሚኖሩ ሰዎች ሙታን ይሆናሉ። ስለዚህ ጌታም ለዚህ ነበር በጾም ወቅት የማቴዎስ ወንጌል ምዕራፍ 4 ላይ ሲናገር አኮ በመብል ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር፣ ሰው በምግብ ብቻ ሕያው ሆኖ የሚኖር አይደለም ከእግዚአብሔር አፍ ቃል በሚወጣ ቃልም እንጂ ብሎ ተናግሯል። በአንጻሩ ሊቃውንት ሲተረጉሙት ሰው በሩቅ ብእሲ ደም አይድንም፣ መለኮት ባልተዋሃደው ምግብ ሊድን አይችልም። መለኮት በተዋሃደው ምግብ ነው የሚድነው። ምክንያቱም የሰው ልጅ በምግብ ብቻ የሚኖር አካል የለውም። በምግብ ብቻ የሚኖር አካል አለው፣ ምግብ የማያኖረው አካል አለው። ምግብ የሚያኖረው አካል የሚባለው ስጋው ነው። ምግብ የማያኖረው አካሉ ደግሞ ምንድን ነው? ነፍሱ ነው። ምግብ የማያኖረው አካሉ ነፍሱ ነው። ስለዚህ ስጋውን ምግብ ቢያኖረው ነፍሱን ደግሞ ምግብ አያኖረውም። በአንጻሩ ደግሞ ስጋው ራሱ በምግብ ለዘላለም ሕያው መሆን አይችልም፣ ፈርሶ ይቀራል እንጂ የስጋ ሕያውነት ከነፍስ ሕያውነት የሚመጣ ነው። ስለዚህ ነፍስ ሰው ባልተመጣጠነ ምግብ ምክንያት ስጋው ይጎዳል እንደሚባለው ሁሉ ለነፍሱና ለአይምሮው ምግብ ባጣ ቁጥር ሰውየው የተጎዳ ይሆናል ማለት ነው። እና ስለዚህ እግዚአብሔር ጾምን የሰራልን መብል የስጋ ምግቡ የመሆኑን ያህል ጾም ደግሞ የነፍስ ምግቧ ነው። ስለዚህ ነፍስ እግዚአብሔርን ከጾም ትመገባለች። እንባ ሲሳያዋ ይሆናል። ሲሳይ ሆነኒ አንብኤ ሲል ዳዊት ይህንን የተናገረው እንባዬ ሲሳይ ሆነኝ ያለው በእንባ የሚያለቅሰው ልቅሶና ንስሐው ጾሙ
ለነፍስ ብርታቷ እንደሆነ ነው። ምግብ ስጋን እንደሚያጠነክረው ደግሞ ነፍስን የሚያጠነክራት ጾም ስለሆነ ነው። ጾም ነፍስን ያጠነክራታል፣ ኃይል ይሰጣታል። ምግብ የነፍስ ሸክሟ ነው፣ መከራዋም ጭምር ነው። የሚወለደውም ከዚያ ነው፣ የነፍስ መከራዋ። ዝንቦችና ትንኞች እንዲርቁ በገበታ ያለውን ውሃ መድፋት መልካም እንደሆነ ሁሉ ምግብ ከሰውነት በራቀ ቁጥር አጋንንት እጅጉን ይርቃሉ። ለዚህ ነበረ ጌታ አጋንንት የያዘውን ሰው ደቀ መዛሙርቱ ማውጣት ተስኗቸው በይነምንት ስኢድና አውጽኦቶ ይሄን ጋኔን ማውጣት ያቃተን ለምንድን ነው ብለው ጌታን ቢጠይቁት የመለሰላቸው መልስ ምንድን ነበር? ዝንቱ ዘመድ እየወጽ ዘእንበለ በጾም ወበጸሎት፣ ይህ ጋኔን ያለ ብርቱ ጸሎትና ጾም ሊወጣ አይችልም ይላል። እርጥበትን ከድስቱ ስናርቅ ትንኞች ይርቃሉ። የሰው ሰውነት ከምግብ በራቀና በጾመ ቁጥር አጋንንት ፈጽመው ማደሪያቸው ይርቃሉ። ከዚህ የተነሳ የአጋንንት መውጊያቸው ጾም ነው። ሰውን እግዚአብሔር የሚያስመስለው ጾም ነው። የስጦታዎች ሁሉ በር ደግሞ ጾም ነው። እግዚአብሔር ብዙ በሮችን በጾም ከፍቷል እና አሁን የሰው ልጅ ጾም በሚጾም ጊዜ ጥያቄዎች ይመለሳሉ። ለምሳሌ ነቢዩ ሙሴ ጾሞ እንደተነገራችሁት ሕግ ተቀብሏል። ካሁን ቀደም እንደተማርነው ነቢያት ሁሉ 40 ቀን ጾሙ። ዕዝራ 40 ቀን ቢጾም የመጻሕፍት ጥያቄ ተመልሰውለታል። ኤልያስ 40 ቀን ቢጾም የሕይወት ጥያቄ ተመልሶለት ከሞት ተሰውሯል። ስለዚህ ጾም የሕይወት ጥያቄን ይመልሳል ማለት ነው። አስቴር 3 ቀን ብትጾም የሰላም ጥያቄ ተመልሶላታል። ወገኖቹ አንድ ሀገር ሊጠፋ ነበረ። የአንድ ሀገር ሕዝብ በ3 ቀን ጸሎት አትርፋለች። ከተሳለ ሰይፍና ስለት ከጦር ጉሮሮ አውጥታለች። ሰዎች ከሞት በ3 ቀን ጾም ድነዋል። በ3 ቀን ጾም ከሞት ከተጻፈ የሞት ደብዳቤ እስራኤላውያን የዳኑት በአስቴር የ3 ቀን ጾም እና ጸሎት ነው። እንደምታውቁት ቅዱሳን ሐዋርያት በፍልሰታ ጾም እመቤታችንን አሳየን ብለው ጾመው ነበር። ጥያቄያቸው ተመልሶ አይተዋል። ጌታችን ኢየሱስ ክርስቶስ ደግሞ በዚህ አብይ ጾም የሰው ልጆችን የኃጢአት ምንጮች የሚባሉት በተለይ ስስት፣ ትዕቢትና የገንዘብ ፍቅር፣ እነዚህ 3ቱ የሰው ልጅ የክፋት ሁሉ እናቶች ናቸው። ስስት፣ የገንዘብ ፍቅርና ትዕቢት። የነዚህ ደግሞ ዋና እናታቸው ወላጅ እናታቸው ትዕቢት ናት። የኃጢአቶች እናት የምትባለው ትዕቢትና ኩራት የኃጢአቶች እናት ነው የምትባለው። መታጀር እነዚህን ቀጥቅጦ ያጠፋበት ቀን ጾም እና ቅዱስ አትናቴዎስ እንደሚናገረው ሰይጣን በየዓመቱ ክርስቲያኖችን ሁልጊዜ ከተዋጋበት ውጊያ ይልቅ በአብይ ጾም አብልጦ ይዋጋቸዋል ይላል። ሁልጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም 2 ነገር ስላለው ነው። አንደኛው ከክርስቶስ ጋር ስለምንተሳተፍ ነው፣ የራሱ ጾም ስለሆነ። ሁለተኛው ደግሞ ትልቁ ጠላታችን የተሸነፈበት ጾም ነው። ከዚህ የተነሳ ክርስቲያኖች በአብይ ጾም በትልቁ ይፈተናሉ። ስትገለብጡት ክርስቲያኖች በአብይ ጾም ትልቅ ጸጋ ያገኛሉ ነው። በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጥያቄ ካልተመለሰለት፣ አንድ ችግር ካልፈታ ሰውየው ተንኮለኛ ነው። እናንተም ጭምር ማለት ተስፋ ላስቆርጣችሁ አይደለም፣ በቃ ናችሁ ማለት ነው። ገባችሁ? የጾሙ መጨረሻ ላይ አንድ ችግር ካልፈታችሁ ተንኮለኛ ሰዎች ናቸው። ገባችሁ? ጻድቅ ሸተትኩ መሰል። ችግር የለም። ጉዳዩ አሁን መዳናችን ነው እንጂ እናንተ ስለኔ ያላችሁ አስተሳሰብ ስላልሆነ ችግሩ እሱ ችግር አይሆንም። እንደምንም አድርጋችሁ ሳልኝ፣ ዋናው መጽደቃችሁ ነው።